የቀደመ ሥራቸውን ይቅር ብለህ በሰላም ነፍሳቸውን አድን። ከቅድስት ቤተክርስቲያን አንድ አድርጋቸው። ተቀዳሚ ተከታይ በሌለው በአንድ ልጅ በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ በይቅርታውና በምሕረቱ ከቅድስት ቤተክርስቲያን ጨምራቸው። በእርሱ ያለ ክብር ስን ለአንተ ይገባል፣ ከእርሱ ጋራ ከመንፈስ ቅዱስም ጋራ ዛሬም ዘወትር ለዘላለሙ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ
ቅዱሳን ዘስንትዩ ስለ ስም ምስጢረ ሥላሴ ልዑል ክቡር ባለቤት እየረዳን ስለ ቅድስት ሥላሴ ከሚስማማው ከመጻሕፍት ብሉያት አምጥተን በግልጽ እንናገራለን። ከብዙ ምስክሮች ጥቂቶቹን ከዚህ እንናገራለን። ከሁሉም አስቀድሞ የነቢያት አለቃ ሙሴ መጽሐፈ ክቡር ይግባውና የእግዚአብሔርን ነገር ስትናገር አዳም ከኛ እንደ አንዱ ሆነ ብላ ኦርቶዶክሳውያን እንደሚያምኑት የቅድስት ሥላሴ ነገር አስረድታችሁ ይህም አነጋገር ልዩ ወደሆነች የሦስትነት ምስጢር ይመራናል። ዳግመኛ በአካል ሦስት በመለኮት አንድ እንደሆኑና አስረዳች። አብርሃም በቀትር ከፊቱ የቆሙትን 3 ሰዎች በዓይነ ምሕረት የምታይ ከሆንክስ ባሪያህን ቸል አትበለው ብሏል። አብርሃም 3 ሰዎችን ያይ ነበር፣ ነገር ግን ለአንድ ሰጥቶ ተናገረ። ዳግመኛ እግዚአብሔር ሙሴን የአብርሃም የይስሐቅ የያዕቆብ አምላክ እኔ ነኝ፣ ዳግመኛ እኔ ፈጣሪ እግዚአብሔር አንድ አምላክ ነኝ አለው። የአባቶቻችን አበው ቅዱሳን በሰማነው ጸንቶ ይኑር አሜን። ረዳታቸው እግዚአብሔር ያሳትፈን። በዛሬ ቀን ጸሎተ ፍትሐት የደረገላቸውን ለነፍሰ አቡነ ገብረ ማርያም፣ ለነፍሰ አቡነ ወልደ ሰማዕት ምስጢረ አማኑኤል፣ ወለተ ማርያም፣ ተስፋ ገብርኤል ነፍሳቸውን በአብርሃም በይስሐቅ አጠገብ ያስቀምጥልን። በጸሎታቸው አስቡን አትርሱን ያሉን በማይረሳ ልቡና እግዚአብሔር ያርሳብን። አቡነ ዘበሰማያት እንበል። ፍትዋነ ወንጹሐነ